የሀብል ወላጅ እናት ከካናዳ መጣች። የሀብል አሳዳጊን አግኝታ ስለ ሀብል አንዳንድ ጥያቄዎችንም እየጠየቀቻትም ነበረ። እሷም ስለ ሀብል ያለውን ነገር እያንዳንዱን ለሀብል እናት ነገረቻት። እሷም በጣም ተደሰተች። ልጇንም ለማየት በጣም ቸኩላ ነበረ። ነገር ግን አሁን ላይ ሀብል የለችም፣ ከ3 ቀን በኋላ ትመጣለች በማለት ሸውዳት ተለያይተዋል። ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንዴት ከረማችሁ? ሰላማችሁ ብዝት ይበልልን እያልኩኝ ዛሬም በአዲስ ቪዲዮ ሀብል ድራማን ይዤላችሁ መጥቻለሁ። እንደምትወዱትም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሸር፣ ላይክ እያረጋችሁ አበረታቱ ስል በአክብሮት እጠይቃለሁ። እንደምናውቀው ሀብል ያደገችው በእናቷ ሳይሆን ሆስፒታል ተጥላ በአገኘቻትና በአሳዳጊ እናትም ነበረ። ይችም አሳዳጊ እናት ሀብልን በጣም ስታሰቃያትም እዚህ አድርሳታለች። ዛሬ ግን የሀብል እናት ከካናዳ ልጇን ፈልጋ መጥታለች። ስለ ሀብል እናት አሳዳጊነቷም እያንዳንዱን ነገር ስለጠየቀቻት የሀብል አሳዳጊ ለሀብል እናት ልጇን በቅርብ ቀን እንደምታገናኛትና እንደምታሳያት በጣም አጓጉታ ነግራታለች። ነገር ግን ነገሩ እንደዛ አይደለም። እሷ ያሰበችው ሀብል እስር ቤት ነች። ልትወጣም ስለማትችል ያደረገችው ድርጊት ከባድም ነበረ። በዚሁም አጋጣሚ እነሱ አንዳንድ ነገሮችን ሲጫወቱ ደርሶባቸዋል። እሷም እዝራን ስታይ በጣም ደንግጣ ተነስታም ትሄዳለች። በዛም ሰዓት ተከታትሎ ሄዶ ከማን ጋር ነበር ስትቀመጭ የነበርሽው? አንቺ ሀብልን ስታሰቃያት የነበረው እውነት ነው ወይ? ሀብል እያንዳንዱን ነገር ነግራኛለች በማለት ለሷም ይነግራታል። እሷም በጣም ደንግጣ ስለነበረ የመለሰችው ምላሽ አዎ እውነት ነው፣ ትክክል ነው በማለት መለሰችለት። ለማንኛውም እያንዳንዱን ላደረግሽው ነገር ዋጋ ትከፍያለሽ በማለት አስፈራርቷት ጥሯትም ሄዷል። ቀጥታም የሄደችው የሀብል አሳዳጊ እናት ከአንዲት ጓደኛዋ ጋር ሀብል ልጅ የሀብልን ታሪክ ሁለ ነገሩን እንድትችልና እንድትለማመድ አንዳንድ ነገሮችን ትነግራታለች። ይህንንም ያደረገችበት ምክንያት ሀብል እስር ቤት ስለሆነች ይቺ ጓደኛ ተብዬዋ ስታይሏ የወንድና ሱሪ ለባሽ ልጅ ነች። ነገር ግን ቀሚስ ለብሳ እያንዳንዱን ነገር ሀብል እንደምትሆንላት እያደረገች እናቴ ነች ብላ እንድትቀርብላትም ነበር የፈለገችው። ልጅቱም ይሄን ለማድረግ በጣም ከብዷታል። ነገር ግን አደርገዋለሁ በማለትም ነግራታለች። ይህንንም ያደረገችበት ምክንያት የሀብል እናት ብር አላት፣ ገንዘብ አላት። ያንን ገንዘብ መቀበል አለብን፣ ስለዚህ ዋሽተን ይህን ነገር ማድረግ አለብን በማለት ተመካክረውም ነው። በስተመጨረሻም ልጅቱ የዲኤን ምርመራ ብትለንስ ምንድን ነው የምናደርገው በማለት ትነግራታለች። ይችኛዋም ተጠራጥራ ነበረ የሀብል አሳዳጊና እሷም የዲኤን ምርመራ ከተባለ መጨረሻ ላይ እስር ቤት እንገባለን በማለት ስጋት ላይም ገብተዋል። ይችም የሰፈር ሰው ሄዶ ተተናገራት። እሷም እንደዚሁ እንደዛ አይነት ነገሮችን ተሰማች። እስር ቤት መግባታችን አይቀርም፣ አሁንስ ቢሆን የዲኤን ምርመራ እንደማትል እንዴትስ ታውቂያለሽ በማለት በስጋት ላይም ደርሰዋል። ነገር ግን ሁሉንም እናደርገዋለን በማለት ገንዘቡን ፍለጋ ይሄን ለማድረግ ወስነዋል። አጸደ አሁንም ቢሆን ቤቱን እያመሰችው ትገኛለች። እዝራ ከዚህ ፊት ሀብልን እንደሚጠላት ዛሬ ላይ ስለ ሀብል አንዳንድ ነገሮችን ስለነገረችው ሀብል ዛሬ ላይ ሀብልን ፍቅሩ አገርሽቶበታል። እዝራም እናቱ በሕፃንነቱ በጣም ስታሰቃየውና በበርበሬ ስታጥነውም እንደነበረ ያስታውሳል። ዛሬም ላይ ሀብል ያሳለፈችው የእሱን ችግር እንደሆነ የሀብልን ችግር ስትነግረው ራሱ ምን አይነት እናቱ በምን አይነት መንገድ እንዳሳደገችውና እንዴት ስታሰቃየው እንደነበረ ትዝታው ትዝም ብሎታል። በዚሁም አጋጣሚ በጣም ስሜታዊ ሆኖ ተናዶም ስለነበረ መጠጥም እየጠጣም ነበረ።
ቀጥታ መጠጡን ጠጥቶ ወደ ቤት እንደተመለሰ አባቱም ጋር ሄዶ አባቱን ይቅርታ ጠይቆ ስለ ሀብልንም እንደሚወዳት አሁን ላይ ፍቅሩ እንዳገረሸበት በሄደበት ሁሉ እሷ ትዝ እንደምትለውም ለአባቱ ይነግረዋል። እስክንድርም በጣም ተደስቶ አንተ ነክ እንደዚህ ልትለኝ የቻልከው በማለት የእሱ ምላሽ በጣም አስገርሞትም ነበረ። እንዲያውም አሁን ላይ ሰክረህ ነው ታልከኝ፣ ሌላ እውነት አንድ ቃል ልጨምርልክ። አሁን ላይ ፍቅር በጣም የእሷ ፍቅር ይዞኛል። ስለዚህ ሀብል መቼም ቢሆን እስር ቤት አትቀርም፣ እኔ ራሴ እንደምንም ብዬ አወጣታለሁ ብሎም ይለዋል። እስክንድርም እሱ ሀብል ምን አይነት ችግርና ምን አይነት ስቃይ አሳልፋ እዚህ የደረሰች ልጅ መሆኗን ትለያለች። አሁን ላይ የምፈልገው እዚች መሬት ላይ እስካለው ድረስ እናንተ አንድ ላይ ኖራችሁ ወልዳችሁ የልጅ ልጅ ማየት እፈልጋለሁ በማለት እሱም የራሱን ፍላጎት ለልጁ ለእዝራ ይነግረዋል። እሱም እንደሚያደርገው በጣም ተደስቶ አይዞህ አባዬ፣ አሁን ላይ እናቴ ስታሰቃየኝ የነበረው ነገር ሁሉ ሀብልም እንደኔ ተሰቃይታ ያደገች ልጅ እንደሆነች ነግራኛለች። ይችም እናቷ እንዳልሆነች ሁሉንም ነገር እንደደረሰበት ያወቀም ይመስላል። አጸደም ቤቱን እያመሰችው ትገኛለች። አጸደም ለሜርሲ ዛሬ ላይ አሁንም ወንድሟንና እሷን ለማጣላት እያደረገችው ያለው ድርጊት በጣም አስጠያፊም ነበረ። እስክንድር ለልጁ እዝራ ያለውን ሀብቱን በሱ ስም እንዳደረገውና እሷም ምንም አይነት ነገር እንደማታገኝ በኋላ ላይ እኔ ዛሬ ከዚህ ከቤት ወጣለው የቀን ቀጠሮ ተሰጥቶኛል፣ ነገር ግን አንቺ ከዚህ ቤት እንደማያስወጡሽ ምን ዋስትና አለሽ? በማለት ሜርሲን ትጠይቃታለች። ሜርሲን በጣም ተጠራጥራ ምንድን ነው? ምን ያሰቡት ነገር አለ? ምን እያልሺ ነው? አሁንስ ነገሮቹን መቋቋም አቃታይ በማለት እሷን በጣም ተበሳጭታና በጣም ስሜታዊ ሆና ስታወራም ነበረ። አጸደ እያደረገችው ያለው ድርጊት በጣም አስቀያሚ ድርጊትም ነበረ። ምክንያቱም ቤተሰብ ለመበጥበጥ እያደረገች ያለው ድርጊት ዛሬም ላይ ወንድሟንና ሜርሲን ለማጣላት ለሜርሲ የምትነግራት ንግግሮች ሜርሲ ቀጥታ ሄዳ ቤተሰቦቿን ለመበጥበጥም ወስናለች። አጸደ በአስመሳይነቷ እሷም የወንድሟን ሀብት ለመውረስ እያደረገችው ያለው ድርጊት ዛሬ ላይ እዝራን እሱ ከሚገለን እኛ ቀድመን እንግደለው፣ ሀብልም ቢሆን እዚህ ቤት ብትገባ አንቺ ምንም ነገር እንደማታገኝ እወቂ፣ መቼም ቢሆን ራስሽን ጠብቂ በማለት ለሜርሲ እየመከረቻት ባለበት ሰዓት ወንድሜ ምን አስቦ ነው? ምንስ አስቦ ነው? ምን ሰሱ ሰምተሽ ነው? ብላም ስትነግራት እሷም እንግዲህ የመለሰችው ምላሽ አሁን ላይ እንደኔ እንዳክስትሽ ብልጥ ሆኜ ብላትማለች። እሷም በጣም ተናዳም ስለነበረ እነ እዝራ እና እስክንድር ቁጭ ብለው በተቀመጡበት ጠረጴዛ ዙሪያም ሄዳ እኔ ልጅ ካልመስልክም ዛሬ ላይ እያወራክ ያለኸው ዛሬም ነገም እኔን ለማጥፋት እያወራችሁ ነው አይደለ? በማለት ወንድሟን ስሜታዊ ሆናም ታወራዋለች። ስለምንድን ነው እያወራሽኝ ያልሽው? በማለት አባትየውም ስሜታዊ ሆኖ መልስም እየሰጣትም ነበረ። ዝም በይ ቢላትም ዝም ማለት አልቻለችም። ሜርሲም ይህን ያደረገችበት ምክንያት አጸደ በመከረቻትም ምክር ነበረ። ምክንያቱም የቤቱ ንብረት በሱ ተዞረ፣ እኔ ነገ ጠዋት ምንም ማግኘት አልችልም፣ ስለዚህ አባቴ ዛሬውኑ የኔን ድርሻ እንዲሰጠኝ መጠየቅ አለብኝ ብላም በወሰነችው መሰረትም ነበር እንደዚያ የሄደችው። ብጥብጡም እንደቀጠለ ነው። ስለ ሀብል ነበረ እነሱም እያወሩ ያሉት። ነገር ግን እሷ እንደደረሰች ስለ እሷ የሚያወሩ መስሏታል። ይህም የሆነበት ምክንያት አጸደ አንዳንድ ነገሮችን ስለነገረቻት ተቀምጠው በሚያወሩበት ሰዓት ስለ እሷ የሚያወሩ እየመሰላት በጣም ስሜታዊ ሆናም ስታወራም ነበረ። በዚሁም አጋጣሚ በጣም ተናዶ እባክን አባዬ፣ በዚህም ደግሞ ሌላ ችግር እንዳይፈጠር መቼም ቢሆን አትናደድ፣ እኔ ከጎንክ ነኝ በማለት አባቱን ለማጽናናት ይሞክራል። አስመሳይ በማለት እሷም ወንድሟን ትሰድበዋለች።
አባትየውም በጣም ይናደዳል። በዚሁም አጋጣሚ አጸደ አስመሳይ መስላ አሁንም በመሀላቸው ትገባለች። ነገር ግን ይህ ሴራ ያጸደ ሴራ እንደሆነ ሁሉም አውቀዋል፣ ሁሉም ገብቷቸዋል። እስክንድርም ቀጥታ ተነስቶ አጸደን አንገቷንም ነበር የያዛት። እዝራም ተነስቶ ለመገላገል ሞክሯል። ነገር ግን አሁንም ቢሆን ቤቱ በነገር እየተዋጠም ቀጥሏል። ቀጣዩስ ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ባይ ባይ።